ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? በዛሬው ቪዲዮአችን ደግሞ የምናየው ምንድነው ቱ ስቴፕ ቬሪፊኬሽን እንዴት ነው ቴሌግራም ላይ ኢኔብል የምናደርግ የሚለው ነው። ቱ ስቴፕ ቬሪፊኬሽን የሚጠቅመው ብዙውን ጊዜ ኒው ዲቫይስ ላይ በእናንተ አካውንት መግባት ሲፈልጉ ሰዎቹ ያችን ኮዷን ብቻ ተጠቅመው እንዲገቡ ነው ማለት ነው የሚያዘው። እንግዲህ ስልካችሁ ሊጠፋ ይችላል ኦር ሰምዋን የእናንተን ስልክ አክሰስ አድርጎ በራሱ ስልክ ሎጊን ማድረግ ሊሞክር ይችላል። ስለዚህ ያን ኮድ ካላገኘ በኒው ዲቫይስ መግባት አይችልም ማለት ነው። እሱን እንዴት ነው እኛ ቴሌግራም አካውንት ላይ ኢኔብል የምናደርገው ሚለውን ደግሞ አብረን በጋራ እኔ ጋር እስከመጨረሻው ተከታተሉኝ። መጀመሪያ ቴሌግራም ቻናላችን ላይ እንገባለን። ዜን ሶስቷ ፖይንት ጋር ማለት ነው እዚህ ጋር ሶስት ስላሽ ላይን አለች፣ እሷን ክሊክ እናደርጋለን። እዚህ ከገባን በኋላ ምንድነው የምናደርገው? ሴቲንግ ሚለውን ክሊክ እናደርጋለን። ሴቲንግ ጋር ስንገባ እነዚህ አማራጮችን እናገኛለን። ፕራይቬሲ ኤንድ ሴኩሪቲ ሚለውን ክሊክ እናደርጋለን። ምንድነው የመጀመሪያው ያገኘነው? ቱ ስቴፕ ቬሪፊኬሽን ሚል ነው ያገኘነው። ኦፍ ነው ከረንትሊ፣ ስለዚህ ይህን ኦን ማድረግ ይጠበቅብናል ማለት ነው። አዲሽናል ፓስወርድ ሴት ለማድረግ ኦፍ በምንልበት ጊዜ ቱ ስቴፕ ቬሪፊኬሽን ሴት ፓስወርድ ይላል። ፓስወርድ ሴት እንድናደርግ እየጠየቀን ነው። ኦኬ ያልነው ኢንተር ፓስወርድ የሆነ ፓስወርድ ሴት እናደርግለት። ፎር ኤግዛምፕል እኔ ይሄን ሴት አድርጌያለሁ። ዜን ሪፓስወርድ ከዚህም በፊት ያስገባነውን ፓስወርድ ነው በድጋሚ ሪኢንተር ፓስወርድ የሚለን። ስለዚህ ተመሳሳይ ፓስወርድ ኢንሰርት እናደርጋለን። ከዚህም በኋላ ሂንት ነው የሚለን አለማስገባት እንችላለን። ኖርማሊ ለኛ እዚህ ጋር ሂንት 12 ብያለሁ፣ ስኪፕ ማለት እንችላለን። ይሄ ኦፕሽናል ነው። ከዚህ በፊት ያሉት ናቸው ግዴታ፣ ይሄ ኦፕሽናል ነው። ዜን ከዚህም በኋላ ኢሜል ኢንሰርት አድርጉ ይለናል። ኢሜል ኢንሰርት አድርጉ የሚልበት ምክንያት ፎር ቬሪፊኬሽን ኮዝ ነው። ሌላ ጊዜ አጋጣሚ ፓስወርዱ ቢጠፋባችሁ ምን ማድረግ ትችላላችሁ ማለት ነው። በዚህ ፎርጎት እንድታደርጉ ሰፖርት ያደርጋችኋል። ስለዚህ እዚህ ጋር ፓስወርዳችሁ ኢሜይላችሁን ኢንሰርት ታደርጋላችሁ። ፎር ኤግዛምፕል እዚህ ጋር ስኪላብ ቴክ ነው የኔ ኢሜይሌ 18 gmail.com ስኬላፕቴክ ኦኬ። ይሄን ሴት አደረግና ዜን ከዚህም በኋላ ቬሪፊኬሽን ኮድ ሴንድ እንዲያደርግልን ይጋብዘናል ማለት ነው። ቬሪፊኬሽን ኮዱን ደግሞ አሁን ሴት ባደረኩበት ነው ማገኘው ማለት ነው። ስኬላፕ ቴክ ቻናል ላይ ማለት ቴሌግራም ኢሜል አካውንቴ ላይ ገባና ይሄን ሜሴጅ አገኘዋለሁ። የተሰጠኝ ኮድ አለ። ኢሜል አካውንቴ ላይ ስገባ 876172 ሚል ገብቶልኛል። ዜን ይሄን ኢንሰርት በማድረግበት ጊዜ ፓስወርድ ሴት አለ። ዚስ ፓስወርድ ዊል ቢ ሪኳየርድ ዌን ዩ ሎግ ኦን ኒው ዲቫይስ ኢን አዲሽን ቱ ዘ ኮድ ዩ ጌት ኢን ዘ ኤስኤምኤስ። እንግዲህ ኤስኤምኤስ ኮዱንም እናገኛለን ልክ ፕሪቪየስሊ ኒው ዲቫይስ ላይ በምንገባበት ጊዜ ሎጊን በምናደርግበት ጊዜ። ግን ይሄ አዲሽናል ነው፣ ከዚያ በተጨማሪ ነው ኖርማሊ። ስለዚህ በዚህ መልክ ምን ማድረግ እንችላለን ማለት ነው። ቱ ስቴፕ ቬሪፊኬሽን ኢኔብል ማድረግ እንችላለን። ከወደዳችሁት ሰብስክራይብ አድርጉ፣ ሌላ አዳዲስ ቲፖች እንዲደርሷችሁ ማለት ነው። ፋሚሊ ሆኖ አብራችሁ ስለቆያችሁ አመሰግናለሁ።